ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬም በእንጀራ መጥቻለሁ። እንግዲህ አባራታቱኝ። ንፋሱ በጣም እያወዛገባ ነው። ንፋስ ብስሚላህ እንግዲህ አባራታቱኝ። ኧረ ጉድ ነው፣ ንፋስ አነሳብኝ። እንግዲህ ይሄው እንጀራዬ ግን አይታይም ብዙ ማለት ይታያል አይደል? ይታያል እላለሁ። እንግዲህ ወይኔ ስልኬ እቺን እጄ ላይ ያለችው ተሰበረች። ማሚ ሂጂ በስ خلاص ምኑ ካለቀ ሂጂ። ንፋሱ እየወዘገበብኝ ነው ውዶቼ፣ ንፋሱ ወዘገበብኝ። ልጆቼ በጎመን በጋ ላይ ጎመን ተክዬ ውሃ እያመጡልኝ ነው ለጎመን ማለት ነው። እንግዲህ ብስሚላህ እነሱ ውሃ እያመጡ ነው። በጋ ተክያለሁ፣ ያው ደርገን እንዳይደርቅ ብዬ ነው። ብስሚላህ ላይክ ሸርነ ለኔ ስትሉ እኮ ነው እንጂ ይሄ ለእናንተ ይጠቅማል አይደለም እንዴ? የሆነ ዘና ያረጋችሁ እንጀራ እንዳይሸተው ላይሎኑን በውሃ ሙቅ ውሃ ነው የሚያጥበው ማለት ነው። ይሸታል ከቆየ 2 ቀን ካደረ። ለዛ ሙቅ ውሃ በደንብ አፍልቼ ውዶች አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እንዴት ነው እንጀራ? እስቲ አሳይስቱ ዜሮ ከሆነም ዜሮ አይደል? ወይኔ በላቸው። አሁኑ ትንሽ ይሻላል። ለምን ዳቡሳ ስላለው ሰሞኑን ዳቡሳ 700 ብር ትንሽዬ ዳቡሳ ትንጥዬ በቆሎ ላሪቅ ያለው ለዛ ምሸለው ይሻላል። እንግዲህ እስቲ ምጣዱም ያነሳል። እስቲ ብቻ እኮ ነው የሚያነሳ ፎቶውን ማን ያነሳኛል? ልጆቹ ደግሞ ውሃ እያመጡ ነው። ዋው ውሃ ስለሚያመጡ እንግዲህ ብስሚላህ እንጀራ ብዙም አይደለም። ጁማ ጋር ጋግሬ ነበረ። ዛሬ ቅዳሜ ነው። በቃ ቶሎ ያልቃል። ቤተሰብ ሰብሰብ ስንል ደግሞ ያልቃል። ግድ ነው ቤተሰብ ጋር ስትሰበሰቡ። አፍንጫው ድረስ ሞልቻለሁ። አፍንጫ ጋር ስለሞላው መሰለኝ እንግዲህ ቅድም አንስቶ ነበረ። እስከ አፍንጫ ድረስ ካሞላ ብዙም አያነሳም። እንግዲህ አሁን ይሄው እያነሳ ነው። ዋው ደግሞ አስቀምጬ ምጣዱ ትንሽዬ ዝናብ ሲዘንብ ደርሶ ነበረ። ለዛ ታሊጧል። ዋው እያበረታታችኝ እኔ ይሄ ነው እንግዲህ ስራዬ።
እቺን መጋገር ወጥ መስራት ፍጨት ላምጣ። መጣው ውዶች መጣው እንጨት እያስገባው እቺን እኮ እኔ ስራ ወጥ መስራት፣ እንጀራ ማጋገር፣ ቂጣ መጠፈጠፍ፣ ኩፍታ መስራት በቃ ለልጆቹ እቺን በቃ አቆያችሁ መሰለኝ። ስንት ደቂቃ ሆነ? እንግዲህ ይኸው እንጀራ ይሄን ይመስላል። ምጣዱ ጋር ደግሞ ዋው ያ ምጣዱ ጋሩም ያምራል። እኔ እንጃ ግን መካከለኛ ነው። እንግዲህ ሰፌድ ነው ምንድነው የሚባልበት ነገር ምንድነው የሚባለው? የለኝም ለዛ ነው መሰለኝ። እንግዲህ አይሰብርም እኮ ይሄው ከመጀመሪያ ጀምሮ አይሰብርም። ትንሽ ያዝ ያደርጋል እንግዲህ ጫፍጫፍ ለዛ ነው እንጂ አይሰብርም እኮ። ስለሚይዝ ደግሞ እናንተ ግርግር ይላችኋል። ጫፉ ላይ ነው የሚይዘው፣ አይሰብርም። እንብላ። እንዴት ነው እንጀራው? አስተያየት ስጡ። እንግዲህ ውዶች ለኔ ስትሉ ነው እንጂ እናንተ አይጠቅማችሁም እርግጠኛ ነኝ። ለምን በቃ ትምህርት የለውማ፣ ማሰናኛ አይደለም፣ አያዝናናችሁም። በቃ ግን ለኔ ስትሉ መጨረሻ ድረስ እንጂ ሰዓት ልምላ ሰዓት መርጬ እኔም እንደው ሰው ደስታ ላካፍላችሁ። በጣም እየቀጠለብኝ ነው። አሁን ደግሞ ይታያል ወይ? ይሄው አያችሁ? አይኔ ከእጄ እንደው ፍርጣላ። አይኔ ወለድ አልተሰበረችም። እንጀራ አንስቼ አምጥቼ ከእጄ ግን አልተሰበረችም። ምጣዱ ቡኮ ሲቆይ እንደዚህ ነው። ይዛችሁ ብትሮጡ አይሰብርም፣ አይሰበርም። ኧረ ዛሬ ምን ነው ንፋሱ እንዴት እንደሚያደርጉ ቢታዩ ውዶች። ንፋስ